የእርግቧና የአሳው የፍቅር ታሪክ። አንድ ወቅት አንዲት ነጭ እርግብ ውሃ ይጠማትና ጥሟን ለማርካት በቅርቧ ወዳለው ወንዝ እየበረረች ወንዙ አጠገብ አረፈች። ውሃ እየጠጣች ሳለች ድንገት በዓይኗ አንድ አሳ ከጥልቁ ውሃ ወደ ዳር ጠጋ ብሎ ተኝቶ ታየዋለች። እርግቧን በጣም ደስ ብሏት አምላኬ ሆይ ተመስገን፣ የዕለት እንጀራዬን አምጥተህ ፊት ለፊት ያስቀመጥክልኝ። አሳውን ከውሃ ውስጥ አውጥታ ልትበላ ስትል አሳው እርግቧን ወደ ላይ ቀና ብሎ አይኗን ማየት ጀመረ። እርግቧን በአሳው ሁኔታ በጣም አዘነች። እርግቧም ዝም ብላ አይኑን ማየት ጀመረች። አሳውን በእርግቧ ውበት ተገርሞ ያፈጥባት ነበር። እርግቧም አሳውን እንዲህ አለችው፣ እስከ ዛሬ ብዙ የሚያማምሩ አሳዎችን አይቻለሁ፣ አንተ ግን የተለየ ውበት አለ፣ አይን ደግሞ በጣም ያምራል አለችው። አሳውን መልሶ እዚህ ባህር ዳርቻ ብዙ እርግቦችን አይቻለሁ፣ ያንቺ ውበት ግን በእጅጉ ይለያል፣ ለዚያ ነው እንደዚህ የማፈጥብሽ አላት። እርግቧን በእጅጉ ደስ አላትና ስለተዋወቅኩ ደስ ብሎኛል፣ ውሃ በጣም ጠምቶኝ ነበር ወደዚህ የመጣሁት፣ በጥሜ ምክንያት አንተን የመሰለ አሳ ተዋወቅኩኝ። ዛሬ ከነጋ ጀምሮ እስካሁን ስበር ነበር የዋልኩት፣ በጣም ደክሞኛል። አሁን ወደ ጎጆዬ ልሂድ፣ ነገ እዚህ ቦታ ላይ ጠብቀኝ አለችው። አሳውን በደስታ ጠብቅሻለሁ፣ ስለዚህ በዛሬው ሰዓት እንገናኝ አላት። ወፏን በነገሩ እየተገረመች ወደ ጎጆዋ እየበረረች ሄደች። በሁለተኛው ቀን በተመሳሳይ ሰዓት ወፏ እየበረረች ወደ ባህር ዳርቻው መጣች። አሳውን በትላንቱ ቦታ ላይ ጠበቃት። እንደተለመደው በፍቅር መታየት ጀመሩ። ሁለቱም ከባድ ፍቅር ይዟቸዋል። ለብዙ ጊዜ ግንኙነታቸው በዚህ ሁኔታ ቀጠለ። ከዕለታት አንድ ቀን አሳው እርግቧን ለምን በፍቅር አብረን አንኖርም አላት። እርግቧም ቢሆን የኔም ደስታ ነበር፣ ግን በፍጹም አይሆንም፣ እኔ እናንተ ፍቅር ይዞናል፣ ግን መነካካት አብሮ መውጣት መግባት እንኳን አልተፈቀደልንም። የኔ ኑሮ ከውሃ ውጪ፣ ያንተ ደግሞ በውሃ ውስጥ ነው። እኔ ወደ ውሃው ብገባ እሞታለሁ፣ አንተም ከውሃው ብትወጣ ትሞታለህ። ያለህበት ውሃ ከኔ ፍቅር ይበልጣል፣ እኔም ይሄ የምተነፍሰው አየር ከፍቅር ይበልጣል። ስለዚህ የተፈቀደልንን ብቻ ነው ማድረግ የምንችለው። መዋደድ ችለናል፣ አብሮ መኖር ግን አልቻልንም አለችው። ይህን እውነታ ተቀብለን መለያየት አለብን አለችው። አሳውም እርግቧ የተናገረችው እውነት መሆኑን ስላመነ ምንም መልስ ሳይሰጣት ዝም አለ። ይህ አሳዛኝ ትርክት ብዙ አስተማሪ መልእክቶች አሉት። ምንም ማብራሪያ ባያስፈልገውም ይህችን መልእክቴን ግን ስሙልኝ። አብሮ ለመኖር ፍቅር ብቻ በቂ አይደለም፣ ተመሳሳይ የህይወት ግብ ሊኖረን ይገባል። የብዙ ሰው የፍቅር ታሪክ የአሳውና የእርግቧን ታሪክ ይመስላል። ፍቅር ስፍራና ጊዜ የለውም፣ የትም ቦታ ሊገኝ ይችላል። ፍቅር ያለበት ቦታ ላይ ደግሞ የኛ ህይወት ይገኛል ማለት አይደለም። ፍቅር ዋጋ የሚኖረው ህይወታችን ያለበት ስፍራ ሲገኝ ነው። ሰው ስለተዋደደ ብቻ አብሮ አይኖርም። አብሮ መኖርና መፋቀር የተለያዩ ነገሮች ናቸው። አንዳንዴ ፍቅር ለማግኘት ብለን ህይወት እናጣለን፣ ህይወት ለማግኘት ብለን ደግሞ ፍቅርን እናጣለን። አብሮ ለመኖር ከፍቅር በላይ ምቾት አስፈላጊና ቀዳሚ ነው። ለዚህ ነው እግዚአብሔር አምላክ እንኳ ለአዳም የሚመቸውን ረዳት እንፍጠርለት ያለው። ህይወት ምቾትን ይጠይቃል፣ ፍቅር ደግሞ መስዋዕትነትን ይጠይቃል። ለዚህ ነው አብዛኛው ሰው ያፈቀረውን ሳይሆን የሚመቸውን የሚያገባው። ስለዚህ በፍቅር ላለመሞት ስንል ፍቅርን ጥለን ምቾትን የምንመርጠው። ይህን ስል ግን ተፋቅረው አብረው የሚኖሩ የሉም ማለት አይደለም። ይህ ግን ከስንት አንዴ የሚሆን ነው። ስለዚህ በፍቅራችሁና በኑሯችሁ መሃል ርቀት ወይም ትልቅ ገደል ካለ የእርግቧና የአሳው ታሪክ አይነት ሊሆን ስለሚችል ህይወታችሁን ለመቀጠል ስትሉ ፍቅር የተሸከመውን ልባችሁን ጥላችሁ ምቾት ፈላጊውን አካላችሁን ይዛችሁ ወደ ህይወት ጉዞ ቀስቅሱ።